የሻንጣ ስራን ከዱባይ ከህንድ እንዲሁም ከቻይና መጀመር የምትፈልጉ ሰዎች ይሄንን ቪዲዮ እስከ መጨረሻው ድረስ ብትከታተሉ በጣም ብዙ ትምህርትን ትማራላችሁ። በተለይ ደግሞ ለመጀመሪያ ጊዜ የሻንጣ ቢዝነስን ሄዳችሁ ሞክራችሁ የማታውቁ ለመጀመሪያ ጊዜ መጀመር ለምትፈልጉ እንዲሁም በትንሹ በኤልሲኤል በተለያዩ ነገሮች ኢምፖርት ማድረግ መጀመር የምትፈልጉ የሻንጣ ቢዝነሶችን ከዱባይ ከቻይና እየያዛችሁ በሻንጣችሁ እቃ እያመጣችሁ እዚህ ሀገር መሸጥ ለምትፈልጉ ሰዎች የሰራሁት ቪዲዮ ነው። በጣም ይጠቅማችኋል። በጣም ብዙ ነገሮችን ትማሩበታላችሁ። በቪዲዮ ላይም ለመጀመሪያ ጊዜ ልጀምሩ ስትሉ ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ የሚገልጽላችሁ ቪዲዮ ነው ማለት ነው። ሰላም ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። በዚህ ቪዲዮ ላይ የሻንጣ ቢዝነስን መጀመር ላሰባችሁ ሰዎች በእኛ ቢሮ በገጠመው ፕሮሰስ ላይ ባለው ነገር ላይ እንድትማሩበት ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። በተለይ ደግሞ ካፒታላችሁ 200,000 300,000 500,000 ድረስ ሆኖ በዛ ቢዝነስ በሙሉ መጀመር ለምትፈልጉ ሰዎች በጣም ይጠቅማችኋል። ቢዝነሱን ሳትጀምሩ በፊት ማወቅ ያለባችሁ ነገር ነው ማለት ነው። ውድ የፒኬቲቭ ተከታታዮቼ በዚህ ዙሪያ ላይ ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። እንዲሁም ሌላ ቪዲዮ ትሰራላችሁ ወደ እናንተ እንዲቀርብላችሁ ይሄንን ዩቲዩብ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመንካት ወደ እኛ ቤተሰብነት መቀላቀል ትችላላችሁ ማለት ነው። ቪዲዮ ላይክ በማድረግ አሁን ወደ ቪዲዮ የምንሄድ ይሆናል ማለት ነው። ቪዲዮውን ሲጀምርላችሁ በመጀመሪያ በቻይና ቢዝነስ ላይ አንድ ልጅ የኔ ቪዲዮ የሰራሁት ላይ ብዙ ኮሜንቶችን ያደርጋል። እሱን በቴሌግራም ያወራኝ ነበረ። እናም ከስራ የሆነ ስራ ቢዝነስ ላይ ነበረ የሚሰራው። ከዛ ስራ እንደወጣና የሆነ ብር እጁ ላይ እንዳለ የሻንጣ ቢዝነስን መጀመር እንደሚፈልግ ቀስ እያለ ደግሞ ኤልሲኤል ላይ መውጣት እንደሚፈልግ ነገረኝ። ከዛ ወደኛ ቢሮ ላኩት። እኔ እዛ አልነበርኩም። ቢሮ ካሉ ሰዎች ጋር ተነጋገረ። ከዛም ባለቤት እንዳለው ልጆች እንዳሉት ምናምን ነገር ነግሮኛል። የአዳማ ልጅ ነው። አንድ ባጃጅ አለው ቤት ውስጥ እሱ ከሚያወጣው ወጪ ውጪ ባለቤቱ ቤት ውስጥ ነው። ምንም ስራ የላትም። ባጃጁ ነው ገቢ ያለው። ከዛ የሱ ስራ ነው እና የሱ ስራ ስለተቋረጠ ይህን ቢዝነስ መጀመር እንደፈለገ ነበር የነገረኝ። እና በዛ ታይም ደግሞ የቻይና ካንቶን ፌር ቢዝነስ ያ ማለት ቻይና ውስጥ ቀጥታ አምራቾቹ የምታገኙበት ፕሮግራም አለ። እዛ ፕሮግራም ላይም መሳተፍ እንደሚፈልግ ነገረን። ከዛ በእኛ ቢሮ ውስጥ የተለያዩ ፓኬጆች አሉ። አንደኛው ፓኬጅ ባለሀብቶች ወይም ደግሞ ኢምፖርት የሚያደርጉ ልምድ ያላቸው ሰዎች የሚሄዱበት ቀጥታ ቪአይፒ በሆነ መንገድ ቪዛቸው አልቆ ትኬት ተቆርጦላቸው ቀጥታ በረራ ሄደው እዛ ሀገር ሲገቡ በቪአይፒ መኪና ወደ ሆቴላቸው ተወስደው ከሆቴላቸው ወደ ንግድ ቦታ ተወስደው ከዛ ሙሉ ቪአይፒ በሆነ መንገድ የሚያልቅ አለ። ሁለተኛውና እኛ የምንሄድበት ደግሞ በእኛ አንድ ላይ ከኛ ጋር ተሰብስበው 10 5 እየሆንን ሄደን አንድ ላይ የምናርፍበት ቦታ፣ አንድ ላይ የምንበላውን ነገር፣ አንድ ላይ የንግድ ቦታውን አንድ ላይ አድርገን የምንመለስበት ነው። ሶስተኛው ደግሞ እኛ በማንሄድበት ታይም ላይ ሊሆን ይችላል። የሆነ ሰው ድንገት ሄዶ ንግድ መስራት ቢፈልግ ቻይና ያሉ ሰዎች የኛ አጋሮች ስላሉ ለቢሮ 25,000 ብር ብቻ ነው የሚከፍለው። ቪዛ ያልቅለታል። ከዛ በስተቀር ትኬት በራሱ መቁረጥ የሚፈልግ ከሆነ በራሱ ይቆርጣል። ያ ሰው ወደ ቻይና ሄዶ እዛ ሀገር የሚቀበለው ሰው አለ፣ ይቀበለዋል። ቅናሽ የሆነ ቦታ ሆቴል ያስይዘዋል። የሚፈልገውን ነገር ያደርግለታል። በመኪና ምናምን ሳይሆን ሙሉ በሙሉ በሚባል ደረጃ በባቡር ይንቀሳቀሳሉ። ቺፕ የሆኑ ነገሮችን እየመረጡ አብዛኞቹ ነጋዴዎች እንደሚጠቀሙት ያንን አገልግሎት ያገኛል። ለኛ ለቢሮ 25,000 ብር ብቻ ነው የሚከፍለው። ለዚህም ሰው እነኚህ ሶስቱን ነገሮች ከቢሮ ይገልጹለታል። እሱም የ25,000 ብሩን ይመርጣል ማለት ነው። ካንቶን ፌር ላይ ደግሞ 25,000 ብሩ በጣም ሪስክ አለው። ለምን? አንደኛ ትኬት በጣም ይጨምራል። ሁለተኛ ሆቴል ቦታዎች በጣም ይወደዳሉ ቻይና ውስጥ እና ያኛው አይሆንም ብለው ቢነግሩትም አይ እኔ ይሄኛው ይሻለኛል ብሎ ይሄንን መረጠ። እናም 25,000 ብሩን ከፍሎ ቪዛው አለቀለት። ትኬትም እኔ አዳማ ውስጥ ማቀው አለ ትኬት ኦፊስ፣ እዛ ነው የምቆርጠው ቅናሽ አለ ብለውኛል ብሎ ሄደ። እናም ትኬት ቆረጠ። ያለውን ነገር እንዳለ አለቀለት። ቻይና የሚቀበለው ሰው ነበረ፣ ተቀበለው። እኔ አይ ቲንክ 4 ቀን ነበር ቆይቼ የተመለስኩት። እሱ እዛ ሄዶ ለ7 ቀን ነው ቆይታ ትኬቱን አድርጎ የሄደው። እዛ ሀገር ገባ። በጣም ብዙ ቦታዎችን አየ፣ ጎበኘ፣ ንግድ የሚያስፈልጉትን ነገሮች አየ፣ ምን አለ። ነገር ግን እንደ ሻንጣ ነጋዴ እሱ ያሰበ የነበረው ልክ ሊመለስ ሲል በሻንጣ እቃ አድርጎ 1-2 እቃዎችን ገዝቶ ወደ ኢትዮጵያ መመለስ ነበረ። ቻይና ውስጥ ይሄ በጣም ማለት
ከባድ ነው። አብዛኞቹ ነጋዴዎች የሚያደርጉት ነገር ቢሆንም እቃቸውን ለሰው የሚልኩ ቢሆንም እንደ ዱባይ አይገኝም እና ያንን ነገር ማድረግ ትንሽ ተቸግሮ ነበረ። ከዛ አንድ ሁለት እቃዎችን በእኛ ቢሮ አማካኝነት ይሄ ያዋጣል ብለው ሶስት እቃ ገዛ። ከዛ በስተቀር ትንሽ እቃ ነው በሻንጣ የያዘው። ወደ ኢትዮጵያ 7 ቀን ሲሞላው ተመለሰ ማለት ነው። ያ 3 እቃ ሸጦ ወደ 70 ምናምን ሺህ ብር ነው ያገኘው ያ ሰውዬ እና በዛ መሃል አንደኛ በጣም ኪሳራ ውስጥ ገባ። ወደ 100 ምናምን ሺህ ብር ኪሳራ ውስጥ እና እኛ ቢሮ መጥቶ በቃ እንደዚህ ከሰርኩኝ፣ እንደዚህ ገጠመኝ፣ እንደዚህ ሆነ ብሎ ከኛ ጋር አወራ። እኔንም አገኘኝ። በዛ መሃል የሰራውን ስህተቶች ስናይ አንደኛ ትኬት በእኛ ትራንዚት አድርገን ነበር ሄድረው በግብጽ ምናምን አድርገን እሱ በራሴ ትኬት ኦፊስ አለ ምናምን ቤተሰብ ብሎ በኢቲ ቀጥታ ማለትም ኢቲ የሚቆርጡት አብዛኞቹ ነጋዴዎች ወይ የሆነ ትንሽ ካፒታል ሻል ሲሉ ነው ወይ ደግሞ ኦልሬዲ የሚያመጡት እቃና ፕሮፊታቸው ሂሳባቸውን ሰርተው የሚያተርፉ ከሆነ በኢቲ ይሄዳሉ። አለበለዚያ ብዙ ነጋዴዎች ትራንዚት እያደረጉ ቅናሹን እየፈለጉ ዱባይ እየሄዱ ከዱባይ ቻይና፣ ግብጽ እየሄዱ ከግብጽ ቻይና እንደዛ ነው የሚሄደው። እሱ በኢቲ ቀጥታ 210 ሺህ ብር ነበር ቆርጦ የሄደው ማለት ነው። ወደ 210 ሺህ ብር ገደማ ነው ለትኬት ያወጣው። ያ ማለት ወደ 100 ምናምን ሺህ ብር ከትኬት ብቻ ነው ኪሳራ የገጠመው። ከዛም እቃ ይዤ እመጣለሁ ብሎ ያሰበው ነገር እንዳሰበው አይደለም። የገዛውም እቃ ወደ 70 ሺህ ብር ነው የተሸጠው። ስለዚህ በጣም ኪሳራ ገጠመው። በጣም ከኛ ጋር ብዙ አለመግባባቶች ተፈጥረው ነበረ። ከዛ ወደ አዳማ ተመለሰ። በዛ መሃል ከኛ ጋር ያለው ግንኙነት ቆሞ ነበር። በዛ ላይ ቲክቶክ እያየ በ130 ሺህ ብር በ120 ሺህ ብር ዱባይ የሻንጣ ስራ እንጀምር የሚሉ በጣም ብዙ ቪዲዮዎችን ያገኝና አንዱን እንደኛ ያናገርና ወደ ዱባይ ይሄዳል ማለት ነው። ዱባይ ሄዶ እዛ ለ4 ቀን ነበረ የቆየው። በ4 ቀን ቆይታ ውስጥ ሲያናገራቸው በጣም ብዙ ትርፍ ያላቸው ቢዝነሶች ምናምን ብሎ ሲያይ ካሜራዎች ምናምን ትርፍ አላቸው። አሁን ድሮን ኢትዮጵያ ውስጥ ካመጣችሁ ከተሸጠላችሁ ከ200 እስከ 400 500 ሺህ ብር ድረስ ትርፍ ታገኙበታላችሁ። ድሮኖቹን ደግሞ ሚኒ ድሮኖችን ከ250 ሺህ ብር ከ200 ሺህ ብር 300 ሺህ ብር ጀምሮ ዱባይ ላይ ታገኛላችሁ እና ያ ትርፍ እንዳለው ምናምን ነገር ይነግሩታል። ይሄን ብታመጣ ይሄን ያህል ትርፍ አለ ምናምን ይሉታል። ግን ይሄንን ሲነግሩት እዚህ ሀገር ሲመጣ ሊወረስበት እንደሚችል አልነገሩትም። እናም ይሄ ሰው ቀጥታ ባለው ብር ሙሉ በሙሉ በሚባለው የሱን ያንን እቃ ሚኒ ድሮኗን ይገዛል። ከዛ የሻንጣ እዛ ዱባይ ላይ ብዙም አያስቸግርም። ሻንጣዎቹን 32 ኪሎ የሰው ሻንጣን ይይዛል። ካሜራ ደግሞ በብር ተቀብሎ ሌላ ሁለተኛ ካሜራ ይይዛል። ከዛ ወደ ኢትዮጵያ ይመለሳል ማለት ነው። ልክ ኤርፖርት ላይ በሚደርስበት ታይም ላይ ግን ሙሉ በሙሉ እቃው ይፈተሽና ሙሉ በሙሉ ቀረጥ ይገባል ማለት ነው። እንደዛም ሆኖ ደግሞ እሱ በራሱ ብር አውጥቶ 300 ሺህ ብር ገደማ አውጥቶ የገዛው ድሮን ወደ ኢትዮጵያ እንደማይገባ ይነገረዋል። ይሄም ኤርፖርት ላይ ነው። ፍቃድ የምታመጣ ከሆነ ያችን ፍቃድ ይዘህ የምታልፍ ይሆናል። አለበለዚያ ግን ኢትዮጵያ ውስጥ ይሄ ያለ ፍቃድ መግባት አይችልም፣ ድሮንም መጠቀም አትችልም ተባለ። ሌላ ያመጣው እቃ ደግሞ ወደ 65 ሺህ ብር ቀረጥ መጣ። ስልክ ራሱ ወደ 4 ስልክ ነበር የያዘው። ነጋዴዎች ያልፋል ሊሏችሁ ይችላል። ያልፋል። እኔ ራሱ 4 ስልክ ይዤ አልፌ ያውቃለሁ። ነገር ግን አንዳንድ ጊዜ ብዙ እቃዎችን በምትይዙ ሰዓት ሌሎቹ እቃዎች ቀረጥ ላይ በሚገቡ ሰዓት ከ2 ስልክ በላይ ከሆነ እሱም ቀረጥ ላይ ይገባል። ካሜራም ሌላ በብር ተቀብሎ ነበር፣ እሱም ቀረጥ ገባበት። ወደ 65 ሺህ ብር ክፈል ተባለ በታይሙ ላይ። ከዛ ያ ብር እጁ ላይ የለም። ደረሰኙንና ፓስፖርቱን ይይዝና አንድ ሁለት እቃዎችን ይዞ ይወጣል ማለት ነው። በዛ ታይም ላይ ከሳምንት በኋላ ተመልሶ ሲመጣ 65 ሺህ ብር የነበረው 70 ምናምን ሺህ ብር ተባለ ማለት ነው። እና ጉምሩክ ላይ ደግሞ አንዳንድ አሰራሮች አሉ። የሆነ ቀን እንትን ባለ ቁጥር የሚከፍለው ብር አለ እና በሰዓቱ ደግሞ ያቺ የተባለውን ብር ብቻ ነበር ይዞ የሄደው። ለ5,000 ብር ለ8,000 ብር ገደማ ተብሎ ተመልሶ ይወጣል ማለት ነው። ጉምሩክ ላይ በጣም ችግር አለ። ያው ታውቁታላችሁ፣ ያስቸግራል። አንዳንድ ቦታዎች ላይ በደንብ እንትን ላትሉ ትችላላችሁ ምናምን። እሱም ያ ነገር ገጠመው። ከዛ ተመልሶ ወደ አዳማ ሄዶ በወር ምናምን ቆይቶ እኛ ቢሮ መጥቶ እኛን አማክሮ ድሮኑን ማስገባት የሚችልበትን መንገድ እኛም ብዙ ነገር ሞከርን ምናምን፣ አልሆነም በቃ። እና ያለው አማራጭ ድሮኑ ወደ ዱባይ በሚመለስበት ታይም ራሱ ያንን ድሮን ይዞት መመለስ እንደሚችል ተነገረው። ከዛ በስተቀር ያለውን ግን ከወር በኋላ 80 ሺህ ብር ቀረጥ ከፍሎ እቃው እንትን አለለት። 80 ሺህ ብር እቃውን ቀረጥ በመክፈል ወደ ኢትዮጵያ እንትን አለው ማለት ነው። ከዛ ያ 80 ሺህ ብር የከፈለው ተበድሮ ነው ከሰው ላይ 80 ሺህ ብሩን 1 ወር ስለቆየ ነው እንደዛ የሆነው።
ከዛ ደግሞ 80 ሺህ ብሩንም ከፍሎ ያንን እቃ ያመጣላቸውን እቃ ሰጥቶ ያገኘው ብር ከ60 ሺህ ብር የማይበልጥ ነው። የሰው እቃ የሻንጣዎቹ ምናምን ከ60 ሺህ ብር አይበልጥም። እራሱ ሸጬ ያተርፈኛል ብሎ ያሰበው ድሮኑን ነበር። ቢያልፍለት በጣም ያተርፈው ነበር። ነገር ግን ስላላለፈለት በጣም አከሰረው። ይሄ ሰው 1 ወር ከ15 ቀን ነው እዚህ ቢዝነስ ውስጥ ከጀመረው። በ1 ወር ከ15 ቀን ውስጥ ባጃጅ ነበረው። ባጃጁን ሸጦ ልጁን የሚያስተምርበት ነበር። ከባለቤቱ ጋር በጣም ችግር ውስጥ ገቡ ምናምን እና በጣም ብዙ ነገሮችን ቢሮ መጥቶ ነግሮናል። ለኛ ወደ 600 ሺህ ብር ገደማ ያለ የሌለ ብሩን ጠቅላላ ነው በ1 ወር ከ15 ቀን ውስጥ ሙሉ ኪሳራ ውስጥ የገባው። ይሄ ማለት ቢዝነሱን ሳታውቁት ቀጥታ ዘሎ በመግባትና አንዳንድ ነገሮችን ሰዎች በሚሏችሁ ብቻ በመመራት የሚደርስ ኪሳራ ነው ማለት ነው። ስለዚህ እኔም በዚህ ቪዲዮ ከ100 ሺህ ብር ከ200 ሺህ ብር እንደዚህ ማትረፍ ትችላላችሁ ብዬ ብዙ ቪዲዮዎችን ሰርቻለሁ። ያ የሚሆነው ግን ያላችሁ ካፒታል ያ ብቻ ከሆነ ይሄን ቢዝነስ ባትጀምሩት ብዬ ነው ማስበው። ለምን አንዳንድ ጊዜ ሉዝ አለው። ሉዝ በምታደርጉበት ሰዓት ላይ ዜሮ ላይ የምትወድቁ ከሆነ እንደዚህ አድርጌ ብላችሁ ሜንታሊቲያችሁ ድጋሚ እንትን ማለት ስለማይችል ይሄን ቢዝነስ እንደዚህ ሪስክ ውስጥ ገብታችሁ ባትጀምሩ ትላለሁ። በሁለተኝነት ደግሞ ይሄ ያልፋል፣ ይሄን ያህል ያዋጣል የምትባሉ ከሆነ ጥናት ማድረግ አለባችሁ። ከኢትዮጵያ ሳወጡ የምታወጡትን ወጪ የሻንጣ ቢዝነሱ፣ ትኬቱ፣ ቪዛው ሁሉ ወጪያችሁን ታውቃላችሁ። የዱባይ ወጪ ስንት እንደሆነ ይታወቃል። የቻይና ወጪ ስንት እንደሆነ ይታወቃል። ስለዚህ እዚህ ሳትወጡ ኦርደር ተቀብላችሁ ወይም ኢምፖርት የምታደርጉትን ሂሳብ ሰርታችሁ ካልሄዳችሁ 100% ኪሳራ ላይ ነው የምትወድቁት። ስለዚህ በቢሮ አማካኝነት በጣም ብዙ ጭቅጭቆች እየመጡ ስለሆነ እናንተ ቀድማችሁ ይሄንን ነገር እንድታውቁ፣ በተለይ ደግሞ ቲክቶክ ላይ አሁን ላይ 120 ሺህ ብር 130 ሺህ ብር ዱባይ እንውሰዳችሁ የሚል በጣም ብዙ ቪዲዮ በዝቷል። በእኛም ቢሮ በኩል ሆነ በሌላ ቢሮ በኩል ይሄን ነገር መጀመር ስትፈልጉ መጀመሪያ ሂሳባችሁን ስሩ ለማለት ነው። ውድ የፒኬቲቪ ተከታታዮቼ በኮሜንት ጥያቄ ካላችሁ ብትጠይቁኝ የምመልስላችሁ ይሆናል። ሌላም አስተያየት ካላችሁ የምቀበል ይሆናል። ሰብስክራይብ አድርጉ፣ የደውል ምልክቷን ንኩ። ቪዲዮ ከተመቻችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።